ዋትስ ጉድ ፋሚሊ እንግዲህ እንዴት ናችሁ? ዛሬም እንግዲህ በአሪፍና በሌላ ባበደ ቪዲዮ ተከስተናል። ዛሬ እንግዲህ ቤት ውስጥ የሚሰራ አሪፍ የሚጣፍጥ ተቆራጭ ኬክ ነው የምናሳያችሁ። እናንተ ብቻ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ ስታደርጉ እየደገፋችሁኝ እንደሆነ ማወቅ አለባችሁ። ወደ ቪዲዮ እንግዲህ ቤተሰብ ኬካችንን ለመስራት የሚያስፈልጉን ግብአቶች እዚህ ጋር ነጭ ዱቄት ያስፈልገናል። ከነጭ ዱቄቱ በተጨማሪ ደግሞ የሻይ ብርጭቆ አንድ የሻይ ብርጭቆ ስኳር፣ ቤኪንግ ፓውደር ያስፈልገናል። 3 እንቁላልና 100 ግራም የገበታ ቅቤ ነው የሚያስፈልገን። ቤተሰብ እንግዲህ ወደ ቪዲዮ አብራችሁ ነው። አሁን ቤተሰቦች እንቁላላችንን መጀመሪያ ያዘጋጀነው ሳህን ላይ እንደዚህ እየሰበር እናደርጋለን። እንግዲህ ቤተሰብ ይሄው እንቁላላችን እንደዚህ ተመቷል። አሪፍ አድርገን መተነዋል። አሁን ቀጣይ የምንጨምረው ግብአታችን ስኳር ነው። ያዘጋጀነውን ስኳር እንጨምረዋለን። ስኳራችንን ከጨመርን በኋላ በደንብ አድርገን እንደገና እናዋህደዋለን። ስኳሩ እስኪሟሟ ድረስ በደንብ እንደዚህ እያደረግን እንመታዋለን። እንግዲህ አሁን ደግሞ የሚቀረን ግብአት ቅቤያችን ነው። ስኳራችንን ጨምረን እንደዚህ በስነ ስርዓት ካዋሃድነው በኋላ 100 ግራም የገበታ ቅቤ ያልኳችሁን እሱን እንጨምረውና እስኪሟሟልን ድረስ በደንብ አድርገን እናዋህደዋለን። መሟሟት ግን አለበት በደንብ። እንግዲህ አሁን የቀረን የቅቤውን ነበር። ቅቤውን እንደዚህ አድርገን የገበታውን ቅቤ አሟምተነዋል፣ መተነዋል፣ ቀልጧል ማለት ነው። አሁን ወደ ነጭ ዱቄታችን፣ ነጭ ዱቄቱ ላይ ቅድም ያሳየኋችሁን ቤኪንግ ፓውደር ትንሽዬ 1 ወይም 2 የሻይ ማንኪያ እንጨምርበታለን። ከዛ በስነ ስርዓት እንደዚህ እናዋህደዋለን ማለት ነው። አሁን ቅድም ያደባለቅነውን ቤኪንግ ፓውደር እና ነጭ ዱቄታችንን እንቁላላችን የመታነውና ቅቤው ላይ ቅድም የመታነው ላይ እንጨምረዋለን። እንደዚህ እያደረግን ከዛ በደንብ አድርገን እናዋህደዋለን። ያው ሊጥ ሆነ ዞሮ ኬክም ስለሆነ ያው ሊጥ ነው። እንዲህ እያደረግን በደንብ ማዋሃድ ያስፈልጋል። እንግዲህ ቤተሰብ ይህን ይመስላል ሊጣችን። እንደዚህ አድርገን በደንብ አዋህደን ካቦካነው በኋላ ያምራል። ለእይታም በጣም ነው የሚያምረው። ከዛ በኋላ ኩፍ እስኪልልን ድረስ እስኪቦካልን ድረስ እንጠብቃለን ለ20 ደቂቃ ድረስ በደንብ ከቦካልን በኋላ ወደ መጋገሩ እንሄዳለን ማለት ነው። እንግዲህ ቤተሰቦች ቅድም ኩፍ ያለልን ሊጥ አሁን እንግዲህ ፓትራችን ላይ አድርገነዋል። ይሄን ይመስላል። ከታች እንግዲህ ቤኪንግ ፔፐር እናደርግበታለን፣ ያው ሊጡ እንዳይዝ በኋላ ያው መብሰል በደንብ ስለሚያስፈልገው። ያችሁት እንዴት እንደሚያምር ከታች እንዳይዝብን እንዳልኳችሁ ቤኪንግ ፔፐሩ እናደርገዋለን። በኋላ ሶፍት ነው የሚወጣልን። ይሄን ይመስላል። አሁን ቀጣይ እንግዲህ ወደ ማብሰል ነው የምንሄደው። እንግዲህ ቤተሰብ ኬካችን ይሄን ይመስላል። እንግዲህ ልናበስለው ኦቨናችን ውስጥ ከተነዋል። በ180 ዲግሪ አድርገን ነው የምናበስለው። ቀስ እያለም እንዲበስል ለ15 ለ20 ደቂቃ ነው የምናበስለው። ለ15 ለ20 ደቂቃ ከበሰለ በቂ ነው። እንግዲህ ሙያ እያያችሁ ነው ቤተሰብ። እንግዲህ በምንችለው አሪፍ ነገር ይዘን እየመጣን ነው። አሪፍ ነገር ትወዱሳላችሁ ብለን ተስፋ እናደርጋለን። ይመቻችሁ ቤተሰቦች። እንግዲህ ቤተሰቦች ኬካችን በስላለች። እንግዲህ ይሄን ይመስላል። እዩት እንግዲህ እንዴት እንደሚያምር ከለሩ፣ ሁሉ ነገርም አሪፍ ነው። እንግዲህ በየቤታችሁ ሰርታችሁ እንድትሞክሩት ሪኮመንድ አደርጋችኋለሁ። ስታዩትም ያምራል። እንግዲህ እስኪ ቆርሰን ደግሞ እናሳያችኋለን ቤተሰቦች። እንግዲህ ቤተሰቦች ይሄን ይመስላል። እንግዲህ ውስጡም ይሄው እንደዚህ ነው። ሶፍት ነገር ነው። አያችሁታ? የቤት ኬክ እኮ ይሄ ነው ደስ የሚለው። ውስጡም ሶፍት ነገር ነው። ትኩስ ነው። በጣም አሪፍ ነው። እንግዲህ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስክንገናኝ ቤተሰቦች ይመቻችሁ። አመሰግናለሁ።